እግዚአብሔር ማንንም የማዋረድ ፕሮግራም የለው። ሰይጣን በጣም የሚያዋሽባቸው ሰዎች አሉ። አገልግሎታቸው ላይ የሚያዋሽባቸው ሰዎች አሉ። በጣም የእግዚአብሔር ክብር የተገለጠ በውጭ በኩል ይዋሽባቸዋል። የእግዚአብሔር እጅ የተገለጠባቸው ሰይጣን የሚዋሽባቸው ሰዎች አሉ። ህይወታችሁ ላይ ሰይጣን እንዲዋሽ አትፍቀዱለት። አሜን ነው ወይ? ቁጭ አድርጎ እያስረዳ ሰይጣን የሚያስለቅሳቸው ሰዎች አሉ። ባይዘወይ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ ያንተ ነገር እንዲህ ነው እያለ በጌታ በኢየሱስ ስም የውሸት ዶክመንቱ ሊዘጋ ግዴላችሁም። አሜን በሉ። ጤንነታችሁ ላይ የዋሸ፣ ታሪካችሁ ላይ የዋሸ፣ አገልግሎታችሁ ላይ የዋሸ መንፈስ በኢየሱስም ዛሬ ይመታል። እግዚአብሔር ላይ የዋሸ ጠላት አንተ ላይ በዋሽ እንዳይገርም በአቋራጭ እንድትከብሩ እግዚአብሔር ከነገራችሁ ክብር እንድትተላለፉ የሚያረጋችሁ መንፈስ የተመታ ይሁን። በአቋራጭ የመጣው እስማኤል ሲስቅ ሁሉ ይረብሻል። እግዚአብሔር ዘንድሮ በጣም በብዙዎች ዘንድ እናንተ ህይወት ላይ ያለ ነቀፌታን ያነሳዋል። የሚከሳችሁ ጠላት ምን ብሏል? ወድቋል። ምን እላለሁ ምን እላለሁ አመሰግናለሁ። የማገለግላችሁ የመልእክት ርዕስ ከሳሻችሁ ወድቋል የሚለው ግዴላችሁም። አሜን በሉ። አንድ ሰው ከፍ ባለ ድምፅ ከሳሼ ወድቋል ይበለኝ። እግዚአብሔርማ ዛሬ የሆነ ወረቀት ከእናንተ ህይወት ይቀዳል። የክስ ወረቀትን ይቀዳል። ግዴላችሁም አሜን በሉ። ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 እንደዚህ ይላል፣ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጸ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጸ፣ በሁሉ ይህ ከእሳት የተነጠቀ ትንታግ አይደል? አላባርታካባሽያ ከእሳት የተነጠቅኩ ነው ይበሉ። ክስ በእኔ ላይ የማይሰራው በሉ። የወጣሁበትን አውቃለሁ፣ ያወጣኝንም ጌታ አውቃለሁ። ሃሌሉያ! ኢየሱስ ጌታ ነው። ከእሳት ምን ያለ በሁሉ ይህ ከእሳት የተነጠቀ ትንታግ አይደለም? ምን አለው? ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እሺ፣ እሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ ምን በሉ ምን በሉ። በእግዚአብሔር ቃል የማይነካ ሰው በምንም ሊነካ አይችልም። ወዳጆች ይሄ ቃል ሲነካችሁ ነው ህይወታችሁ የሚለወጠው። እድፋሙን ልብስ ከላዩ ላይ ምን በሉ። ካህን ነው አይመጥነውም። የጽድቅ ልብስ ነው ሊለብስ የሚገባው። ነጭ ልብስ ነው ሊለብስ የሚገባው። ስለዚህ ቆሻሻውን ልብስ ከካህኑ ላይ ምን በሉ ግዴላችሁ ምን በሉ። ዛሬ ጌታ አገልግሎታችሁ ላይ ተለጠፈ፣ ስማችሁ ላይ ተለጠፈ፣ ህይወታችሁ ላይ ተለጠፈ፣ ትዳራችሁ ላይ ቤታችሁ ላይ ተለጠፈ። ቆሻሻና እድፋም ልብስን እግዚአብሔር ይቀይረዋል። በኢየሱስም እግዚአብሔር ይቀይረዋል። እድፋሙን ምን በሉለት አለ? አውልቁለት። እሺ፣ እርሱም እነሆ አበሳን ካንተ አርቄያለሁ፣ ጥሩ ልብስም አለብስሃል። ዛሬ ጥሩ ልብስ፣ ሃሌሉያ፣ የቅድስና ልብስ፣ አሜን፣ የጽድቅ ልብስ፣ ሃሌሉያ። ኢየሱስ ለዘላለም ጌታ ነው። አለብስሃለሁ አለ። ደግሞ ንጹህ ጥምጥም በራሱ ላይ አድርጉ አለ። እነሱ በራሱ ላይ ንጹህ ጥምጥም አደረጉለት፣ ልብስንም አለበሱት። ሃሌሉያ። ቁጭ ማለት ትችላላችሁ። ጌታ ይባርካችሁ። ሃሌሉያ። ወደ ሐሳቤ ልግባ። ዛሬ ጌታ ምንድን ያለ? ከሳሻችሁ ምን ብሏል? አይኑ እኮ እንደወደቀ እኮ እናውቃለን፣ ግን እለት እለት እናውጅበታል። የሚንደፋደፍ ስፒሪት አለ፣ ዛሬ ያልቀለት። እዚህ ስፍራ ላይ ስንመለከት ይሄ ሰው ካህን ነው ይላል። ለዛውም ከካህንም ደግሞ መጽሐፋችን ምን ይለዋል? ታላቁ ካህን ይለዋል። ታላቁ ካህን ይለዋል። እና ካህናት የሚለብሱት ልብስ ይታወቃል። አንደኛ ነጭ ነው፣ ሁለተኛ ደግሞ በራሳቸው ላይ ያለው ጥምጥም አለ። ያ ምን ይላል? ቅድስና ለእግዚአብሔር ይላል አይደል እንዴ? ስለዚህ ቅድስና መቆሸሽ አይችልም። ግን ካህኑን ምን አድርጎታል? ሰይጣን የማይገባውን ልብስ አልብሶት፣ ቆሻሻ ልብስ አልብሶት። ሃሌሉያ። ለካህን የማይገባውን ህይወት ሰጥቶት ነበር ኢያሱ። እና የእግዚአብሔር መልአክ ሲያዩ ይላል እድፋም ጥምጣም አለብሶ ስለራሱ እንኳን እንዳይከራከር ማስረጃ አለው። ስለራሱ ስም እንዳይነሳ፣ ስለራሱ አገልግሎት ጥብቅና እንዳይቆም የወደቀበት ነገር አለ፣ የደከመበት ነገር አለ። ስለዚህ ካህኑን በአሮጌ ልብስ አሸማቆታል፣ ካህኑን በቆሻሻ ልብስ አሸማቆታል እና እግዚአብሔር ፊት አቀረበው። የኛ እግዚአብሔር ደግሞ ሃሌሉያ በሚፈርዱበት ምላስ ፊት ሊፈርድበት ሳይሆን ሃሌሉያ ነፃ ሊያወጣው ታሪኩን ሊቀይር እንደዚህ አለ። አንተ ሰይጣን አለው ሃሌሉያ። እሱ ማለት አለው ካልገባህ አንድ ነገር ልንገርህ አለው። ኢያሱ ማለት አንተ እንደምታየው አይነት ፐርሰን አይደለም። አንተ እንዳየኸው አይነት አለባበስ ያለው ሰው አይደለም። እኔም ማየው እሱ ውስጥ አለው እዚህ ከእሳት የወጣ ትንታግ ነው፣ ከብዙ ያመለጠ ትንታግ ነው። ተወራርጄ
በጓዳ ይመክራችሁና በአደባባይ ስለ ጽድቃችሁ ያወራል። ድካማችሁን በጓዳ ይነግራችሁና በአደባባይ ጽድቃችሁን ያወራል። ወዳጆች ያቺ ጉዴን የነገረኝ ያለችው ሴት እኮ መሀል አደባባይ ቢያሰጣት ኖሮ ስለ ታሪኳ ሁሉም ያውቃሉ። ማንም አይገረምም። እንደውም ውርደቷን ተከናንባ ትመለሳለች። በጓዳ ስለ ጉዷ ነገራትና በአደባባይ ስለ ውዷ እንድትናገር አደረገ። የሆነ ሰው አንድ ሰው ጮሆ እንደዚህ ይበል፣ ሃሌሉያ ታሪኬን ቀይሮልኛል ይበለኝ አንድ ሰው። አዎ እግዚአብሔር ማንንም የማዋረድ ፕሮግራም የለውም። በሚከሰን በጠላታችን ፊት ስለ ድላችን ያወራል፣ ስለ ለውጣችን ያወራል፣ ስለ በረከታችን ያወራል፣ ስለ ዴስቲኒያችን ያወራል። ግን ከዛ ታሪክ ጋር ያስቀጠለንም እድፋሙን ጥምጣም ምን አድርጉለት አለ አውልቁለት። የሚከሰስበት ጉዳይ የልብሱ ጉዳይ ነው። የሚከሰስበት ጉዳይ የላይፉ ጉዳይ ነው። የሚከሰስበት ጉዳይ ሃሌሉያ ለክህንነቱ የማይመጥን ነገር ህይወቱ ላይ አለ። ስለዚህ ሰይጣን አላገጠበት። ተነስቶ አየኸው እንደ እያለ ማላገጥ ጀመረ። እግዚአብሔር ስለ ኢያሱ እንደዚህ ያለ ከእሳት የወጣ ትንታግ ነው አለ እና ሲለው እንደዚህ ያለ እግዚአብሔር ሃሌሉያ በሱ ያለኝን ሐሳብ አልቀይርም፣ ልብሱን ግን ቀይርለታል። መልእክቴን አልቀይርም፣ ልብሱን ይቀይራል። በሱ ላይ ያስቀመጥኩትን ነገር አልቀይርም፣ ግን ታሪኩን ይቀይራለሁ። ዛሬ እግዚአብሔር እንደዚህ የሚያስቀጥላችሁ ሰዎች እዚህ ጉባኤ አለ። የምትከሰሱበት ነገር ይቀየራል። ሰይጣንና ሰዎች እናንተ ህይወት የሚጠቋቆሙበት ነገር ይቀየራል። አሜን በሉኛ። እግዚአብሔር ዘንድሮ በጣም በብዙዎች ዘንድ እናንተ ህይወት ላይ ያለ ነቀፌታን ያነሳዋል። የሚከሳችሁ ጠላት ምን ብሏል? ወድቋል። ስለዚህ ምን አለ? ልብሱን ምን አድርጉለት አለ? ቀይሩለት አለ። እና ምን ይልበስ ሲባል ጥሩ ልብስ። እስቲ አንዴ ጥሩ ልብስ በሉ አንዴ። ጥሩ ልብስ በሉ አንዴ። እለብሳለሁ በሉ። ልብስ ፐርሰናሊቲ ነው። ልብስ ህይወት ነው። አሜን። ልብስ ታሪክ ነው። እግዚአብሔር በኢየሱስ ስም ታሪካችሁን ይቀይረዋል። በምን ካላችሁ በጥሩ ይቀይረዋል። በመልካም እግዚአብሔር ይቀይረዋል። አሜን። ኢየሱስ ለዘላለም ጌታ ነው። ልብሱን ቀይሩለታል። ሐሳቤን ግን እቀጥላለሁ። በኢያሱ ያለኝ ክህነት እቀጥላለሁ። አገልግሎቱን ግን እቀጥላለሁ። ልብሱን ቀየረለት። ከዛ በኋላ ሰይጣን ካህኑ ላይ መነሳት ይችላል? አይችልም። ዛሬ ግን ይመለሳል። አሜን። ከነ ልብሱ አላለም ኢያሱ። አው ልብስን ውሰደው አለ። ቆሻሻ ነገር ያንተ ነው። ሃሌሉያ እኔ ግን ጥሩ ልብስ አለብሳለሁ አለና ሰይጣን ከናንተ እየጠጣ እናንተን መዋጋት አይችልም ከዚህ በኋላ። አሜን በሉ። እንግዲህ ይላል የንብረት ርክክብ ይሆናል። ርክክብ ይሆናል በሏል። እንግዲህ ይላችሁ ለንብረቱን አስረክባለሁ በሏል። ታስታውሳላችሁ ያዕቆብን ሲከተለው የነበረው ላባ እኮ ስለወሰደበት ምናምን አይደለም፣ ሰርቆ የወጣ አይደለም። ያዕቆብ በንጽህና የወጣ ነው። የራሱ ነገር ብቻ ነው ይዞ ወጣው። ሳትነግረኝ ሄድክ ብቻ አይደለም ያለው። ተራፊሙ አምላኩን ራሔል ይዛበት ነበረ። አምላክ የተወሰደ በሚል ፍርሃት ነበር ውስጡ። እንደውም መጨረሻ ላይ እንደውም ደብቃ ይዛበት ሄዳለች። ሲያስፈልግ ሁሉ እንዳይገኝ ተደርጓልና አንዳንድ ንብረቶች የጠላት ናቸው፣ ይመለሳሉ። አሜን። አንድ ሰው ጮህ አሜን ይበል። አንዴ ቁሙና የጠላት ንብረት እኔ ቤት አይከርምም በሉ። ውሸት ሊሆን ይችላል፣ አንዳንዱ ማጭበርበር ሊሆን ይችላል፣ አንዳንዱ ድካም ሊሆን ይችላል፣ አንዳንዱ ስንፍና ሊሆን ይችላል። እስቲ ዛሬ እንደዚህ በሉ፣ የጠላት ንብረት እኔ ቤት አይከርምም በሉ። አሰናብተዋለሁ በሉ። በድንኳኔ በሉ እስቲ ከእግዚአብሔር ነገር ውጪ አይገኝም በሉ። ስለዚህ የክስ ፋይላችሁ ወድቋል። አሜን። ኢየሱስ ጌታ ነው። ስለዚህ አንደኛው አንድ አማኝን ጠላት የሚዋጋው በክስ ነው ብያቸዋለሁ አይደል? ይከሰዋል ብያቸዋለሁ። ዮሐንስ ራዕይ ምዕራፍ 12 ቁጥር 10 የሚከሳችሁ ወድቋል። አሜን ሃሌሉያ። ዛሬ አንድ የጠላት መሳሪያው ክስ ነው። ክስ ተመቶልናል። አዎ ታላቅ በሰማይ ሰማሁ። እሺ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። እሺ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ምን ብሏል? ተጥሏል። ሃሌሉያ። ቀንና ሌሊት አያችሁ፣ ቅዱሳንን የሚከሳቸው ሰይጣን መቼና መቼ ነው? ቀንና ሌሊት ያለ መታከት ማለት ነው። ያለ መልከም ተክቶ የሚከሳችሁ ጠላት በኢየሱስ ስም ወድቋል። ግዴላችሁ አሜን በሉኝ። ሃሌሉያ። የሚከሳችሁ ጠላት ወድቋል። ማስረጃ እንኳን ቢኖረው ከነ ማስረጃው ወድቋል። አሜን ነው ወይ? ቀንና ሌሊት የሚከሳችሁ የወንድሞች ከሳሽ ምን ብሏል ይላል? ወድቋል ይላል። ስለዚህ ዝም ብለን አይደለም የምናውጀው፣ ከእግዚአብሔር ቃል አንፃር ነው። እስቲ አንዴ ጮህና የወንድሞች ጠላት ወድቋል በል። ወንድሞች ስለሚለን ነው። አሜን። በክርስቶስ ኢየሱስ ባለን ማንነት ወንድም ተብለን ተጠርተናል። ሃሌሉያ። ስለዚህ የሚከሰን ወድቋል። ሁለተኛ ደግሞ ሐሳቤ ሰይጣን ሰዎችን የሚገዳደርበት ሁለተኛው ደግሞ ሐሳቤ ከክስ ቀጥሎ ውሸት ነው። የመጀመሪያው ሰይጣን የዋሸበት ሰው ዮሴፍ ነው አይደል እንዴ? የልብሱን ጨርቅ ያዘችና
እንደዚህ ሊያደርገኝ ነበር ብላ ዋሸችበት ይላል። ሲጀመር ሰይጣን ፐርሰናሊቲ ውሸት ነው። ሲያጠገባቸው ጠላት ውሸታም ነው በል እንዳትሰማው በልት። ሲጀመር እግዚአብሔር ቃል ውሸት ብቻ ለሚለው ሰይጣንን የውሸት ሁሉ ምን ይለዋል? አያችሁ አባት ነው፣ የውሸት አባት ነው። ስለዚህ መዋሸት ልማዱ ነው ማለት ነው። ዮሴፍ ላይ ዋሸበት። ቢሆንም ግን በአምላኬ በእግዚአብሔር ፊት ኃጢአትን አላደርግም ብሎ በመቆሙ እግዚአብሔር ጊዜ ጠብቆ አከበረው። አሜን። ስለዚህ ጠላት ሲዋሽባችሁ እግዚአብሔር ስለእናንተ እውነት ይቆማል። አሜን ነው ወይ? ስለዚህ አንደኛው ዮሴፍ ነው ሰይጣን የዋሸበት ሰው በግዞት እንዲጣል ያደረገው ማለት ነው። ቀጥሎ ደግሞ ይሄ ክፍል አለ መዝሙረ ዳዊት ምዕራፍ 66 ቁጥር 3 ላይ ከዮሴፍ ቀጥሎ ማለት ነው የእግዚአብሔር ቃል ምን ይለናል? እግዚአብሔርን እንዲበሉት ይላል። መዝሙር 66 3 ላይ እግዚአብሔር እንዲበሉ ስራ ግሩም ነው ይላል። ኃይል ብዙ ሲሆን ይላል ጠላቶች ምን አረጉበት? እኔ አንድ ቀን በቃ ጌታ ሆይ ደግሞ ጠላት ለምንድነው የሚያዋሽብን ምናምን እያልኩ ስል ይሄ ቃል መጣልኝ። እንኳን እኛ ላይ እግዚአብሔር ላይ ዋሽቷል። ይሄ ትልቅ እግዚአብሔር ላይ ዋሽቷል። ስራ ግሩም ነው እያለው ነው ዳዊት። አንተ ስራ ድንቅ ነው፣ ያንተ ስራ ግሩም ነው። ሰዎች ሊናገሩት በቃላት ሊያብራሩት አይችሉም ማለት ግን አለ ኃይል በጣም ብዙ ሆኖ ሳለ ብዙ ማድረግ የምትችል ታላቅ አምላክ ሆነ ሳለ ጠላት ግን ምን አደረገብኝ? አያችሁ አጠገባቸው ያለው ሰው እግዚአብሔር ላይ ዋሸ ነው አንተ ላይ ዋሸው በሉት። እንዳይገርምህ በሉት። አዲስ ሰይጣን የለም በሉት። ቀድሞ ውሸታም ነው አሁን ውሸታም። በነገራችን ላይ ቅድም ንብረት መልሱ ምለው ክርስቲያን መዋሸት ሲጀምር ንብረት እየወሰደ ነው ማለት ነው ከጠላት። ውሸት ያለበት ክርስቲያን አለ ባይዘው እግዚአብሔር ይንቀለው ይሄን መንፈስ እንደላችሁ አሜን በሉ። ንብረቱ ለባለቤቱ ይመለሳል። ሰይጣን በጣም የሚያዋሽባቸው ሰዎች አሉ። በደንብ አድርጎ አገልግሎታቸው ላይ የሚያዋሽባቸው ሰዎች አሉ። በጣም የእግዚአብሔር ክብር የተገለጠ በውጪ በኩል ይዋሽባቸዋል። አያችሁ የእግዚአብሔር እጅ እየተገለጠባቸው ሰይጣን የሚዋሽባቸው ሰዎች አሉ። ህይወታችሁ ላይ ሰይጣን እንዲዋሽ አትፍቀዱለት። አሜን ነው ወይ? ቁጭ አድርጎ እያስረዳ ሰይጣን የሚያስለቅሳቸው ሰዎች አሉ። ባይዘው አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ ያንተ ነገር እንዲህ ነው እያለ በጌታ በኢየሱስ ስም የውሸት ዶክመንቱ ሊዘጋ ግዴላችሁ አሜን በሉ። አንዳንድ ሰው የዛሬ 15 ብያችኋለሁ መሰለኝ። አንዳንድ ሰው እዚህ ጋር ሲሰማው ሰይጣን ይዋሽበታል። ኩላሊት በቃ ኢንፌክሽን ሆኗል፣ ዲያሊሲስ ልጀምር ነው ደግሞ ጎግል አለችልን ገብቶ ጎግል ያደርጋል። በቃ ይሄ ነገር በቃ ወደ እንትን ይለወጣል። ከዛ አንድ ነገር ሳያረጋግጥ ማልቀስ ጀምራል። በቃ አለቀልኝ። ሰይጣን ይዋሸው እኮ ነው። አረ በኢየሱስ ስም የተገለበጠ አሜን። የውሸት መረጃ ከህይወታችሁ በኢየሱስ ስም የተገለበጠ ግዴላችሁ አሜን በል። ምንም ነገር አንድ ሰው እንደውም ሲነግረኝ ምን አለኝ? አዲስ ነገር ልጀምር ስል ሁሌ ሰይጣን ይዋሽብኛል። በቃ ምንም አንተ አትችልም፣ በቃ አይከናወንልም ይለኛል። አይ ሰይጣን የሚዋሻቸው ሰዎች አሉና በጌታ በኢየሱስ ስም የእግዚአብሔር ኃይል ብዙ ሆኖ ሳለ እናንተ ህይወት ጌታ መስራት እየቻለ ሰይጣን የሚዋሽባችሁ የውሸትን ዶክመንት ዛሬ ቀደዋል። የውሸት ወሬ የተገለበጠ ይሆን ግዴላችሁ ጩሁና አሜን በሉ። አሜን ነው ወይ? በዛው ሰይጣን ዮሴፍ ላይ መዋሸት የጀመረው አቢዳራ ቤት ገብቶ በሚስቱ በኩል ብቻ አይደለም፣ ገና በወንድሞቹ ነው የጀመረው። በህይወት እያለ መኖር እየቻለ እየተነፈሰ ሃሌሉያ። ከጣሉት በኋላ ግን ይላል ልብሱን ደም አስነኩትና አያችሁ ሰይጣን በማስረጃ ነው ለክስ የሚነሳው። በኢየሱስ መረጃው ማስረጃም ዛሬ ይመታል። እንዴላችሁ አሜን በሉ። የሆነ ወረቀት ሲቀደድ እያየሁ ከብዙዎች ፊት አሁን ሃሌሉያ ጤንነታችሁ ላይ የዋሸ ታሪካችሁ ላይ የዋሸ አገልግሎታችሁ ላይ የዋሸ መንፈስ በኢየሱስም ዛሬ ይመታል። ሞቷል። የምትወደው ልጅ ሞቷል። ለዛው አንተ በሰጠኸው ልብስ በአውሬ ተበልቷል። ሃሌሉያ። ፋይናሊ መጨረሻ ላይ ግን ምን የሚል ወሬ ሰማ? ዮሴፍ በህይወት አሜን። አያችሁ መረጃ ራሱ መቀየር የሚችለው በማስረጃ አዋጅ የሚቀየረው በምንድን ነው? በአዋጅ ነው። ዛሬ እዛው ጉዳይ ላይ ጌታ ነገር ገልብጦ ያሳያቸው። እዛው ጉዳይ ላይ ሃሌሉያ። ምንም የለም የተባለበት ጉዳይ ላይ አለ ይባላል። ጸጥ ብሏል በተባለበት ጉዳይ ላይ እግዚአብሔር ድምጽ ያሰማቸዋል። አንድ አማኝ ጮሆ አሜን ይበል። ሃሌሉያ። ያቺ ሰይጣን ዋሸበት። የእግዚአብሔር ኃይል ብዙ ሆኖ ሳለ ዮሴፍ ላይ ዋሸበት። ሞቷል ተብሎ ደም ተነክሮ እንዲታይ እንዲያይ አባቱ እንዲረዳ ተደረገ ይላል። እነዛው ወንድሞቹ ናቸው በነገራችን ላይ መጨረሻ ላይ መተው ዮሴፍ በህይወት አለ ያለ። ሃሌሉያ። እኛማ ገለነዋል ብለን ነበር፣ ግን ሃሌሉያ ያየው ህልም ሃሌሉያ ቀላል አይደለም። በውስጡ የተቀመጠው ነገር ቀላል አይደለም። እግዚአብሔር ምስክሬ ነው። አፈር እናንተ ላይ ማድረግ አይችሉም። እንዴት አድርጎ ጌታ ከመቃብር እንደሚያወጣቸው ያውቃል። እንዴት አድርጎ ጌታ ከመጋረጃው መሃል እንደሚያወጣቸው ያውቃል። ጩሁና እንዴ ሰይጣን አይዋሽብኝም ነው ግዴላችሁ። እንደገና ሰይጣን አይዋሽብኝም በል። የውሸቱን ወሬ እግዚአብሔር ቀይሮልኛል በል።
መረጃው ተገልብጧል። እዚህ ቤት አሁን ከሚመጣላችሁ ፕሮፌሲ ይልቅ እዚህ ቤት መጥቶ እጅ ተጭኖ ከሚነገራችሁ ትንቢት ይልቅ ዶክተራችሁን እኮ ታምናላችሁና እግዚአብሔር ተፈውሳል ከሚል ቃል ይልቅ ዶክተር አለብህ ያለን በሽታ እኮ ታምናለህ። ወጋው አይ ምን ነው ሳሳችሁለት? ወጋው ይሄንን ድምፅ በኢየሱስ ስም ወጋው ይሄንን ድምፅ በጌታ በኢየሱስ ስም ወጋው ይሄንን ድምፅ። አሜን ነው። ከእግዚአብሔር ድምፅ ይልቅ እናንተ ቤት አንዳች ነገር እንዳይሰማ በኢየሱስ ስም ጸልያለሁ። እንዳይደመጥ በኢየሱስ ስም ጸልያለሁ። ስለዚህ እግዚአብሔር ላይ ዋሽ ጠላት አንተ ላይ ባዋሽ እንዳይገርም። እግዚአብሔር ላይ ስለ ኃይሉ ታላቅነት መናገር ያልፈለገ ጠላት አንተ ላይ ቢናገር ክብርህን ባይነግር ስለ ውድቀት ቢነግር እንዳይገርም። ከዛ ሁሉ ድምፅ በላይ የእግዚአብሔር ኃይል ብዙ ነው። ዳዊት በቃ ደስ የሚል ቃል እዚህ ጋር ኃይል ብዙ ነው አለ። ግዴላችሁ እግዚአብሔር ኃይል ብዙ ነው በል። ግዴላችሁ ደግማችሁ አንዴም ኃይል ብዙ ነው በል። ሃሌሉያ። የመጨረሻ ነገር ደግሞ ይሄን ተናግሬ ልጨርስ። ሶስተኛ ደግሞ ስለ ጠላታችን ከክስ ቀጥሎ ሶስተኛ ደግሞ ጠላታችን ምንድነው? አንድ ክርስቲያን ላይ የሚያመጣው ሽንገላ ነው። ሸንጋይ ነው ጠላት። በነገራችን ላይ የምትሸነግሉን ክርስቲያኖች የተውሶ ነው መልሱ። አንዳንድ ስፒሪት ስላለ ነው እዚህ ጋር ያገኛችሁና የእግዚአብሔር ሰው ባንተ አገልግሎት ተባረከ ዋው በቃ አንተ ውስጥ ያለው ግሬስ ለዞር ሲል አይ እንትን ብሏል እኮ እንደ ድሮ አይደለም። አይ እንደ ትላንት እኮ እግዚአብሔር ከስጋ ያለ መስሎ ነው ይላል። ወጋው ይሄ መንፈስ የሚሸነግል ስፒሪት ይመታ። ከወደዳችሁት ያን ሰው በደንብ ውደዱት። በቃ ያን ሰው ከተቀበላችሁት በደንብ ተቀበሉ። ካልተቀበላችሁም ግዴታ የለባችሁም። ሃሌሉያ። ፍለፊት ግን ድራማ የሚያሰራ መንፈስ የተመታ ይሁን። ግዴላችሁ ማሜን በሉ። ዲያብሎስ ሸንጋይ ነው ይላል እግዚአብሔር ቃል። ይሸነግላል። በቃ በመሸንገል ይታወቃል። እንኳን እኛን ጌታ ኢየሱስን ምን ብሎታል? ቃል እየጠቀሰ አይደል እንዴ 40 ቀን ከጾመና ከጸለየ በኋላ ቃል እየጠቀሰ አንተ እግዚአብሔር ሰው እኮ እንደዚህ አድርግ እየሸነገለው እኮ ነው። ጌታስ ማን ነው? ሃሌሉያ። እንዲህ ተብሎ ተጽፏል ብሎ ጥቅስ ሲያመጣለት ጌታ የሚያመጣን እንዲህ ተብሎ ተጽፏል ይለዋል። አፉን ያዘጋዋል። ሃሌሉያ። እኔንማ መሸንገል አልችልም ያለ ይመስለኛል። አሜን። በኢየሱስ ስም አባታችሁን ሊሸነግል የሞከረ እናንተ ሊሸነግላችሁ ይነሳል፣ ግን አይችላችሁ። ሃሌሉያ። እና የሽንገላ ስፒሪት የጠላት ነው። ጌታን መጠበቅ ምን ይሰራልሃል ይለዋል። አንዳንዱ ይመጣና ጌታን መጠበቅ ምን ይሰራልሃል? አንደኛውም አብርሃምን ነው። በሳራ በኩል መጣና በቃኛ የኛ ነገር በቃ አለች። በቃኛው ልጅ አንጠብቅም በቃ ባን ወልድስ በቃ አሁን በጎን ግባለች ወደ አጋር። አያችሁ የተስፋ ቃላችሁን እንኳን እንዳትጠብቁ ሰይጣን ይሸነግላችኋል። እድሜ ያስቆጥራችኋል ሰይጣን። ይኸው አንድ 10 ዓመት ሆነ ከተነስ 5 6 10 ምናምን ዓመት ሆነ እስከ መቼ ትጠብቃለህ ጌታ? ሂድ አንተ በራስ መንገድ ይላል። በኢየሱስ ስም የተስፋ ቃላችሁ ላይ ራእያችሁ ላይ የሚሸነግል ስፒሪት ዛሬ ተመቷል። ከክስ ቀጥሎ ይሄን መንፈስ መተዋል። የሽንገላ መንፈስ የተመታ ይሁን። በአቋራጭ እንድትከብሩ እግዚአብሔር ከነገራችሁ ክብር እንድትተላለፉ የሚያደርጋችሁ መንፈስ የተመታ ይሁን። ኋላ እኮ ይላል የእግዚአብሔር ቃል በአቋራጭ የመጣው እስማኤል ሲስቅ ሁሉ ይረብሻል። አያችሁ ያለ ኪዳን የመጣ ነገር በሰይጣን ሽንገላ የመጣ ነገር ሲስቅ ሁሉ ይረብሻል ይመስለኛል። ሳራዬ ትንሽ ችኩል ስለሆነች እግዚአብሔር መጨረሻ ላይ ይስሐቅን ሰዋልኝ ሲለው ከሳራ እንኳን አልተማከረም። አሁን ገባው። ሃሌሉያ። አሁን ይውላችሁ ኢየሱስ ጌታ ነው። ሰዎችን የምትሰሙበት ጉዳይ አለ፣ ደግሞ ጌታን ብቻ የምትሰሙበት ጉዳይ አለ። አሜን ነው። ከተገባችሁ ሁሉ አይወራም በሉት። አንዳንዴ ጠላት አጠገባችሁ ባለ ሰው ሊሸነግላችሁ ይፈልጋል እና ብታቆም አንተ በቃ አሁን ጌታን የሚያገለግል ሰው ቢዝነስ ሰው በቃ እድሜ የለም ትጨርሳለህ ይላል። ሃሌሉያ። አይ ስራ እያልኩ አይደለም፣ ግን አንዳንድ ጥሪዎች ስፔሻል ናቸው። አሜን። ስለዚህ እግዚአብሔር በመነገራችሁ ድምፅ ላይ እግዚአብሔር በነገራችሁ የተስፋ ቃል የሚሸነግላችሁ ስፒሪት በጌታ በኢየሱስ ስም የተመታ ይሁን። አንዴ እጃችሁን ዘርጉና የሽንገላ አንደበት የተዘጋ ይሁን። በቃ ግዴላችሁ ደግማችሁ የሽንገላ አንደበት የተዘጋ ይሁን። አሁንም ጌታን ትጠብቃለህ እያለ ተስፋ ሊያስቆርጥ የሚፈልግ አሁንም እስቲል ታገለግላለህ፣ አሁንም ቸርች ትሄዳለህ፣ አሁንም ትጸልያለህ፣ አሁንም ቅባት ትላለህ፣ አሁንም የእግዚአብሔር ነገር ትፈልጋለህ፣ አይበቃህም የሚል የሽንገላ ስፒሪት ነው። በጌታ በኢየሱስ ስም የተመታ ይሁን። ጩሁና እንደ የተመታ ይሁን በሏል። የተመታ ይሁን በሏል። ስለዚህ የሽንገላ መንፈስ እግዚአብሔር ምስክሬ ነው ከጠላት አየር ላይ ብቻ አይደለም ቅዱሳን ውስጥ ከገባው
ከዚህ መንፈስ ላይ እግዚአብሔር ይመታዋል። ብዙዎች ላይ የገባውን የሽንገላን መንፈስ እግዚአብሔር ይመታዋል። ሲመታ በሏል እንዲህ ያልኩ ራሱ የሚነቀል እንደዚህ የሚነቀል ነገር አለ። የእግዚአብሔር እሳት መጥቶ አንዳንዶች ላይ የሚነቅለው ነገር አለ። የሽንገላ ስፒሪት ይመታል። አሜን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ኤፌሶን 6:11 ላይ እንደዚህ ይላል። እንግዲህ ነው ላነበው ቶሎ ለመሄድ ኤፌሶን 6:11 ላይ ይላል የዲያብሎስን ሽንገላ ትቃወሙ ዘንድ አይሽ መቃወም አለባችሁ። የሽንገላን ስፒሪት ዝም ማለት የለባችሁ። አሜን አሜን ነው ወይ? አይችልም ጌታ እያለ ሲሸነገላችሁ ይችላል። አሜን ነው ወይ? ብላችሁ የምታለቃቅሱለት አትሆኑ። ግዴላችሁ አሜን በል። እግዚአብሔር ነቅታችሁ የምትቃወሙበት አቅም ይልቀቅላችሁ ዛሬ። ሃሌሉያ ኢየሱስ ጌታ ነው። ስለዚህ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ ይልና የእግዚአብሔርን ዕቃ ጦር ልበሱ ይላል። ስለዚህ ጌታም የተቃወመው የዲያብሎስን ሽንገላ በእግዚአብሔር ቃል ስለሆነ ስለዚህ ቃሉ የሽንገላን ጉልበት ይሰብረዋል ማለት ነው። በአጠቃላይ የዛሬው መልእክቴ ምንድነው? እግዚአብሔር የተናገረ የሚከሳችሁ በክስ ውስጥ በጠላት ክስ ውስጥ ምን አለ? ውሸት አለ። በጠላት ክስ ውስጥ ምን አለ? ሽንገላ አለ። እነዚህን ሶስት ነገሮች እግዚአብሔር ዛሬ ይጥላቸዋል። የሚያምን ሁሉ አንዳንዱ ነው የሚቻለው። ለሚያምን ስንቱ ይቻላል?